ሰላም ጤና ይስጥልኝ ውድ የሰሌት ቲና ቻናል ተከታታዮች እንዴት ቆያችሁ? ዛሬ ወደ ድሬ አብረን እንጓዛለን ማለት ነው። እኔ በቴሌብር ነው የቆረጥኩትኝ። በተለይ ለአዲስ ነጋዴዎች ያገለግላቸዋል ብዬ አስባለሁ። ቴሌብር ላይ ስትቆርጡ ትንሽ ያስቸግራል፣ ግን አታግሎ መቼም መቆረጡ አይቀርም። ተቆርጧል። አሁን ለቡ ላይ እንገኛለን ማለት ነው። ከለቡ ነው ጉዞውን የምንጀምረው። ይህ ኢትዮ ጅቡቲ የሚባለው የባቡር ጣቢያ ነው። በጣም ነው የሚያምረው። በጣም ትልቅ ነው እንደምታዩት። በጣም ነው የሚያምረውና ስትገቡ ልክ ኤርፖርት እንደምትገቡት ሻንጣችሁ ተፈትሾ ምናምን ነው የምትገቡት። ይሄ በእንትኑ ማለት ነው እስካን በሚያደርገው በሱ ተፈትሾ ነው የምትገቡት። ይሄ ባቡር ጣቢያው ነው እንደምታዩት። ትልቅ ነው፣ በጣም ረጅም ነው። ባቡሩ ራሱ በጣም ትልቅ ነው። ነጋዴዎች ስትመጡ በተቻላችሁ መጠን ደርሶ መልስ ትኬት ቁረጡ። ምክንያቱም መሄጃ ብቻ ስትቆርጡ መመለሻውን ላታገኙ ትችላላችሁ ስትመለሱ። ምክንያቱም በጣም ብዙ የባቡር ተጠቃሚ አለ። ስለዚህ ደርሶ መልስ ትኬታችሁን ትቆርጡና ከዛ በኋላ በዚህ መልኩ ለፉሪ ለቡ ጣቢያ የሚለው ጋር ገብታችሁ ባቡራችሁን መጠበቅ ትጀምራላችሁ ማለት ነው። ባቡሩ እስከሚመጣ ድረስ እንደዚህ ታግሳችሁ ጠብቁና ይሄው መጣ። ማታ 3 ሰዓት ነው መንቀሳቀስ የሚጀምረው። ከምሽቱ 3 ሰዓት ነው የሚንቀሳቀሰው። ባቡሩ ራሱ በጣም ረጅም ነው። ውስጡ ራሱ በጣም ነው የሚያምረው። የሚገርማችሁ ነገር አልጋ የምትፈልጉ በአልጋ መቁረጥ ትችላላችሁ። ወንበር የምትፈልጉ በወንበር። ያው ሌሊቱን ሙሉ ሲጓዝ ስለሚያደርግ አንዳንዱ ሰው አልጋ ነው የሚመርጠው፣ ያልጋውን ይቆርጣል ማለት ነው። እኛ ደግሞ ወንበር ነው የመረጥነው። አብዛኛው ሰው ወንበሩ ላይም ተኝቶ ነው የሚሄደው። መሬቱ ላይ ራሱ ተረፍርፎ ነው ሰው እንዳለ የሚሄደው። የሚገርማችሁ እና ከሌሊቱ 8 ሰዓት ጀምሮ ሁሉም ሰው እርፍርፍ ነው የሚለው። ግማሹ መሬት ላይ፣ ግማሹ ወንበር ላይ። ያው አልጋ ያለውም አልጋው ላይ ይተኛል ማለት ነው። ብዙ ልዩነት የለውም ብሩ። በነገራችን ላይ አልጋና ወንበሩ ውስጡ ይሄንን ይመስላል። በጣም ነው የሚያምረው። በነገራችን ላይ ባቡሩ በጣም ያምራል። ምግብ አለው ማለት ምግብ ገዝታችሁ መብላት ትችላላችሁ። ትኩስ ነገር አለው፣ ግን ውድ ነው። ሻይዋ ትንሿ 50 ብር ናት እና ሁሉም ነገር አለው። ስትገቡ ወንበራችሁን ልክ እንደ ኤርፖርት እንደ ፕሌን ትኬታችሁ ላይ ባለው ቁጥር መሰረት ነው ወንበሩ ላይ የምትቀመጡት ማለት ነው። ወንበሩ ላይ ቁጥር አለ፣ ከላይ ቁጥሮች አሉ። ቁጥሮቹን እያያችሁ በትኬታችሁ መሰረት ነው የምትቀመጡት ማለት ነው። ያው እንደዚህ እየተጫወታችሁ እየበላችሁ እየጠጣችሁ እየተኛችሁ ትጓዛላችሁ ማለት ነው። ያው ሌሊቱን ሙሉ ተጉዘን አሁን ድሬ ላይ ደርሰናል። ድሬ ስትደርሱ ልክ ስትወርዱ ማለት ነው ወደ ገበያ የምትሄዱ ከሆነ እዛ ጋር ባጃጆች አሉ። በጣም ብዙ ባጃጆች አሸዋ የሚሉ አሸዋ ነው የሚባለው የገበያው ቦታ ማለት ነው። ቀጥታ ወደ አሸዋው ሄዳችሁ ባጃጁን ይዛችሁ ሄዳችሁ እዛ እቃችሁን ገብታችሁ መመለስ ትችላላችሁ። እኔ ግን መጀመሪያ ሆቴል ነው የያዝኩት። ይሄ ሰፈሩ ሰይዶ የሚባል ሰፈር ነው ማለት ነው። እኔ ወደዛ ነው የሄድኩት። አርፌ ሆቴሌ ላይ ተነስቼ ደግሞ ቁርሴን ትንሽ በላውና፣ ቁርስ አትሉትም ያው በላውና እኔም ወደ አሸዋ ሄድኩኝ ማለት ነው። አሸዋ ይሄንን ይመስላል። በጣም ብዙ እቃዎች አሉ። የቦንዳ ልብሶች በአብዛኛው ያው ድሬ በቦንዳ እቃዎች ይታወቃል። የቦንዳ ልብሶች አሉ ምናምን። እቃ ስገዛ ብዙም አልቀረጽኩላችሁም፣ ምክንያቱም ፀሐዩ በጣም ኃይለኛ ነው። ፀሐዩ አድክሞኛል። በዛ ላይ መንገዱ ሌሊቱ ሙሉ ነው የተጓዝኩትኝና አካባቢውን ብቻ ነው የቀረጽኩላችሁ። ስለዚህ እዚህ አሸዋ ላይ ትሄዱና የምትፈልጉትን ሁሉ አወዳድራችሁ ከትንሽ እስከ ትልቅ ማንኛውንም ነገር ነው የምታገኙት። ገዝታችሁ አዘጋጅታችሁ መመለስ ትችላላችሁ ማለት ነው። እኔ ግን ለ5 ቀን ስለነበር የሄድኩትኝ በየቀኑ እየሄድኩኝ ነበር ስገዛ የነበረው ትንሽ እያደረኩኝ። ዋጋቸው ፌር ነው፣ ቆንጆ ነው ዋጋቸው። እውነት ለመናገር አዲስ አበባ ላይ ከምትገዙት እቃ ሀፍ በቃ ግማሽ በግማሽ ነው እዛ የምትገዙት ማለት ነው። ግን ምንድነው ነው ያው ፈታሾች አሉ፣ ትፈተሻላችሁ ምናምን። በጣም በጥንቃቄ ነው መግዛት ያለባችሁን እቃ ውስን ነው ማድረግ ያለባችሁ። እቃ ማብዛት የለባችሁም እንጂ በጣም ነው ማለት በጣም ትነግዱበታላችሁ። እቃዎቹ ቆንጆ ናቸው። ዋጋቸው በጣም ቅናሽ ነውና ተጠቀሙበት እላለሁ። ይህ የምታዩት አካባቢ ድሬ በጎርፍ የተጠቃች ጊዜ የነበረው ቦታ ነው ማለት ነው። የሚገርማችሁ ድልድዩን አልፎ ሁላ ነው የገባው። በጣም ከባድ እንደነበረ ያስታውቃልና በጣም ነው የሚያሳዝነው። በቃ ጭር ብሏል። እንደዚህ እንደምታዩት በጎርፍ የተጠቃው መንገድ ነው። የሚገርም በቃ ማለት ድጋሚ እንኳን ሊያድሱት ያሰቡታል። ድሬ ደስ የምትል ከተማ ናት። ሰዎቹም ፍቅር ናቸው። ይሄ ከዚራ የሚባለው አካባቢ ነው። አመሻሹ ላይ ነው የወጣሁትኝ ማለት ነው። አመሻሹ ላይ በጣም የሚያምር ቪው ነው ያለው። እዛው አካባቢ ሙሸበክና ሀላዋ ገዝቼ ምናምን። ያው በሙሸበክና በሀላዋ ትታወቃለች። በጣም ጣፋጭ ሙሸበክና ሀላዋ ነበር ይዤ የተመለስኩትኝ እና የሄዳችሁ ጎብኙ ትላለሁ። በጣም አሪፍ ከተማ ነው፣ የፍቅር ከተማ። ለንግድ የምታስቡ ሰዎች በጥንቃቄ እቃችሁን የምትወስዱትን እቃ በጥንቃቄ ምን መውሰድ እንዳለባችሁ ራሳችሁን ከግንዛቤ ውስጥ ከታችሁ
ምን ብገዛ ያዋጣኛል አዲስ አበባ ላይ፣ ምንስ ደግሞ አይወረስብኝም ብላችሁ በባቡር ብትመጡ አንዴ ነው የምትፈተሹት። በባስክን ከሆነ የምትመለሱት 3-4 ቦታ ነው የምትቆሙት ለፍተሻና በጣም ከባድ ነው በጣምና ትልቅ ጥንቃቄ አድርጉላለሁኝ ይህንን ስትሰሩ እንዳይወረስባችሁ ማለት ነው። ይሄ ደግሞ በጠየቅኩትኝ መሰረት ድሮ ባቡር ከመጀመሩ በፊት በዚህ ነበር የሚጓጓዘው ብለውኛል። ሰዎች ጠይቄ ነው እንጂ እኔ ብዙም መረጃው የለኝም እና ይሄንን ይመስላል ቆይታዬ። በጣም የሚያምር ጊዜ ነበር ያሳለፍኩት። ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። የተለያዩ መረጃዎችን አቀርባለሁ። ሰላም ቆዩልኝ።